የመልካም መጀመሪያ አንተነህ። ወዳጆቻችን እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። አጫጭር እዚህ ላይ በማስተላልፋቸው መልእክቶች ብዙ የጌታን በረከትና የጌታን መጽናናት እየተካፈላችሁ እንዳላችሁ ኮሜንት ላይ እያየሁ ነበር። በውስጥ መስመርም የጻፋችሁልኝ አላችሁ። ጌታን ስለዚህ አመሰግናለሁ። ለጸጋው ክብር ይሁን። ዛሬም ደግሞ አንድ የመጽሐፍ ቅዱስ ታሪክ ወደ አይምሮዬ ወደ ሐሳቤ ስለመጣ አክቹሊ እያጠናሁት ነበር። ዘፍጥረት መጽሐፍን ነው እያጠናሁት፣ ትምህርቶች እያዘጋጀሁኝ፣ ስብከት እያዘጋጀው ነበረ። ባጭሩ እንደተለመደው ላጋራችሁ። በጣም ፖፑላር የሆነ ታሪክ ነው። ያዕቆብ ስለ ያዕቆብ ነው። ዘፍጥረት 31 ቁጥር 1 ላይ ይገኛል ታሪኩ። ዘፍጥረት 28 29 30 ምናምን ተያይዞ እሱን ክፍል እያጠናሁት ነው እና ብታነቡት በደንብ በጣም ኢንተረስትድ ነው። ያዕቆብ ወደ ላባ የሸሸበት ምክንያት፣ ከዛ ላባ ሊቀበለው ሮጠ፣ አቅፎ ሳመው። ከሳመው በኋላ አንተ አጥንቴም ስጋዬም ነህ አለው ይላል። ያዕቆብ ሽብር ላይ ያለ፣ ፍርሃት ላይ ያለ፣ ስጋት ላይ ያለ፣ ካሁን ወንድሜ ተበቀለኝ በወንድሜ እጅ እንዳልጠፋ በሚል በዛ አይነት ልብ ምት ውስጥ ያለ ሰው ነውና ልክ እናቱ እንዳለችው ወደ አጎቱ ወደ ላባ በመጣ ጊዜ ላባ የያዕቆብን ወደ እርሱ መምጣት በሰማ ጊዜ የሚል ቃል አለ። 29:13 ላይ ታገኙታላችሁ። ላባም የሄቱ ልጅ ያዕቆብ መምጣቱን እንደሰማ ሊቀበለው ፈጥኖ ሮጠ ይላል፣ ወጣ ይላል በአዲሱ ትርጉም። አቅፎም ከሳመው በኋላ አንተ አጥንቴም ስጋዬም ነህ። ተመልከቱ፣ ሽሽት ላይ ላለ የተሰጠ ተስፋ፣ ኩብለላ ላይ ላለ፣ ፍርሃት ላይ ላለ የተሰጠ ተስፋ ነው። አንደኛ ወደ እሱ ሲሮጥ ሊቀበለው ዋው ያሰኛል አይደል? አቅፎ ሲስመው ራሱ እሱ መልእክት አለው። ከዛ የባስ ብሎ አንተ አጥንቴም ስጋዬም ነህ አለው። በቃ ምን እንደማለት እንደሆነ ታውቃላችሁ? አንተ ጠላት የኔ ጠላት ነው፣ አንተ ወዳጅ የኔ ወዳጅ ነው። አንተን የሚያሳድድ እኔን ያሳድዳል፣ በአንተ ላይ የተነሳ በእኔ ላይ ይነሳል። ብዙ ትርጉም ነው ያለው። ያዕቆብ በላባ ላይ ተስፋ እንዲያደርግ እንዲጥል ያደረገው አይነት ነገር ነው። ለዚህ ነው ዲስአፖይንትድ የሆነው፣ በዛ ምክንያት ነው። በነገራችሁ ላይ አንዳንዴ መጀመሪያ ላይ ያያችሁትን ፊት፣ ቃል፣ አክሽኖች ሊሆኑ ይችላሉ እና እነሱ ሲቀየሩ የራሳቸው ጉዳት አላቸው። ያዕቆብ እንደዛ ነው የሆነው። የሚገርማችሁ እንደዚህ ይላል ምዕራፍ 31 ቁጥር 1 ላይ ስለዚህም ያዕቆብ መንጎቹ ወደ ተሰማሩበት መስክ እንዲወጡ ራሔልና ልያን አስጠራቸው፣ እንዲህም አላቸው፣ አባታችሁ ስለ እኔ ያለው አመለካከት እንደ ቀድሞ አለመሆኑን ተረድቻለሁ። ምዕራፍ 29 ላይ ሮጦ እንደወጣ አቅፎ እንደሳመው አጥንቴም ስጋዬም ነህ እንዳለው እንደዛ ተቀየረ አላቸው። አባታችሁ ስለ እኔ ያለው አመለካከት እንደ ቀድሞ አለመሆኑን ተረድቻለሁ። ቢሆንም የአባቴ አምላክ አልተለየኝም። መቼም ባለኝ አቅም አባታችሁ ማገልገሌ ከእናንተ የተሰወረ አይደለም። አባታችሁ ደሞዜን 10 ጊዜ እየለዋወጠ አታሎኛል። ሆኖም እንዲጎዳኝ እግዚአብሔር አልፈቀደለትም። ክብር ለእግዚአብሔር ይሁን። በዚህ ርዕስ ነው ስብከት እየተዘጋጀ ያለሁት። ሆኖም የሚለው ደስ ይለኛል። ነገር ግን እንደማለት ነው። የሆነው ሆኖ እንደማለት ነው። ክብር ለእግዚአብሔር ይሁን። እንዲጎዳኝ እግዚአብሔር አልፈቀደለትም። እግዚአብሔር ከላይ ብታነቡት እኔ ካንተ ጋር ነኝ እንዳለው ተስፋ እንደሰጠው ይናገራል። እግዚአብሔር የተመሰገነ ይሁን። ይህን ቃል ነው ዛሬ ወደ እናንተ በየትኛውም ኮንዲሽን ስላላችሁ ተክዳችኋል፣ ተታላችኋል፣ አድቫንቴጅ ተወስዶባችኋል፣
ጉልበታችሁን፣ አቅማችሁን፣ ላባችሁን፣ ሁኔታችሁ ሁሉ ብዝብዝ እያደረገ በእናንተ ላይ ለመክበር፣ በእናንተ ላይ ለመሸለል፣ በእናንተ ላይ አቅምን ለመገንባት እንደ ላባ ያለ አጋጥሟችሁ ያውቃል? እግዚአብሔር የተመሰገነ ይሁን። ያዕቆብ ወደ ትክክለኛ ፖዚሽኑና ወደ ትክክለኛ አመለካከቱ እንዲመጣ ወደ ትክክለኛ ስፍራው እንዲመለስ ያደረገው የላባ መለዋወጥ ነው። አንዳንድ ነገሮች ለመልካም እንደሚሆኑ ታውቃላችሁ፣ ለመጉዳት ነው እነሱ የሚያደርጉት። እንዲጎዳኝ ሆኖም የሆነው ሆኖ ነገር ግን እንዲጎዳኝ እግዚአብሔር አልፈቀደለትም፣ አሳልፎ አልሰጠኝም። ደሞዙን ሲቀያየር ለመጉዳት ነው፣ ሐሳቡን ሲቀያየር ለመጉዳት ነው። ጥቁር ቢሆን ነቁጡማ ቢሆን እንደዚህ አይነት ይሄ ብልጠት ሀብትን ለማከማቸት ያለው ነገር ላይ ሌላ ለመጨመር ይሄ ስግብግብነት፣ አልበቃ ባይነት፣ አረካ ባይነት ይሄ በላባ ላይ ያለ ማንነት ነው። ደግሞ ስብዕናው ነው። በሆነ ምክንያት የመጣ ሳይሆን ቢያጣም ያው ነው፣ ቢጎለውም ያው ነው፣ አግኝቶም ያው ነው። ይሄ አለመርካት፣ ይሄ ሳትስፋይ አለመሆን፣ ይሄ ስግብግብነት ኦልሬዲ በላባ ላይ አለ። ምክንያቱም ያዕቆብ እያገለገለው ባለበት ሁኔታ ያገኘው ብዜት፣ ያገኘው ክንውን፣ ያገኘው የበጎች ምናምን መብዛት በጣም የሚያስመሰግን ያዕቆብን የሚያሸልም በርታ፣ ጎሽ አንተ ጋር እንደዚህ አይነት ነገር፣ እንደዚህ አይነት ቃል ኪዳን ወይም እንደዚህ አይነት ውል፣ እንደዚህ አይነት ነገር መግጠሜ ለመልካም የሆነው ብሎ ሊያመሰግነው ሊሸልመው የሚገባበት ሁኔታ ነበረ። ግን 10 ጊዜ ቀያየር። አታላይ ነው። በጣም የሚያስገርም ነገር ልንገራችሁ። አንዳንዴ በህይወታችሁ ውስጥ የሚገጥማችሁን እውነት ስታወሩ ምናልባት ሽክክ የሚላቸው ሰዎች ይኖራሉ። ምን አለ ባይል፣ ለጌታ አይተውም ወይ፣ ለእግዚአብሔር አይተውም ወይ ባያነሳ፣ በቃ ይኖ ፐርሰናል ስለሚያደርጉት ማለት ነው። ያዕቆብ ቁልጭ አድርገው ነው የጻፈልን። ደግሞ የነገራቸው የሚገርማችሁ ለራሱ ለላባ ልጆች እኮ ነው። አባታችሁ አታላይ ነው፣ አባታችሁ አጭበርባሪ ነው። አይሰቀጥጥም? ግን እውነት ነው። እውነት ላይ ቆሞ ነው የተናገረው ያንን። አንዳንዴ ማታለል ማጭበርበር ኖርማል፣ የሚታለለው ሰው ደግሞ እንደሱ የሚያስቡ ሰዎች አሉ። ግን እውነት ነው። ሁል ጊዜ እውነትን ግዛት እንጂ አትሸጣት የሚል ቃል አለ። ክብር ለእግዚአብሔር ይሁን። እና ስለ ያዕቆብ ኔጌቲቭ ነገር ብዙ ያው አታላዩ ምናምናም ስለሚባል እኔ ግን ሳጠናው ያዕቆብ ኢኖሰንት ሰው ነው። ኢቭን ከኤሳው ጋር ባለ እንኳን ከይስሐቅ ባርኮትን የወሰደበት መንገድ ከራሱ የመጣ ሳይሆን በእናቱ ተወደው ስለነበረ በሷ ወትዋችነት፣ በሷ ቀያሽነት፣ በሷ መነሻው እንደዛ አይነት ነውና ግን እንደዛም ሆኖ የገጠመውን ነገር አስቡ። የላባ ክፋትና አታላይነት ግን ውቅሩ ስሪቱ ራሱ እንደዛ ነው። ሰውየው በተሰጠው አይረካም፣ በአምጣ ነው ባለው ላይ አምጣ ነው። አለመርካት፣ ሳትስፋይ አለመሆን ያ ሁኔታ ስላለ ነው 10 ጊዜ ተለዋወጠው። ስለዚህ እንዲህ አይነት ስብዕና ያላችሁ ሰዎች ቢገጥሟችሁ እናንተ ፐርሰን ላይ መስራት ነው ያለባችሁ እንጂ እንዲለወጡ እንዲቀየሩም ዋጋ መክፈልም የለባችሁም፣ መድከምም የለባችሁም። ሰላማችሁን ጠብቃችሁ በእናንተ ሳይድ በእናንተ በኩል ያለው ስለሚል መጽሐፍ ክብር ለእግዚአብሔር ይሁን። ሆኖም ግን እንዲጎዳኝ አልፈቀደለትም። ልንገራችሁ አንድ ነገር፣ የተታለላችሁ ቢመስላችሁ፣ የተጭበረበራችሁ ቢመስላችሁ፣ አድቫንቴጅ የተወሰደባችሁ ቢመስላችሁ እንዲጎዳችሁ እግዚአብሔር አሳልፎ አይሰጣችሁም። ሆኖም ግን እንዲጎዳኝ እግዚአብሔር አልፈቀደለትም። ከሱ በተለያችሁ ጊዜ ምናልባትም ዴስቲናችሁ ላይ ነው የምትገናኙት። ምናልባትም እግዚአብሔር ቀድሞውኑ ያሰበላችሁ የወሰነላችሁ ነገር ላይ ነው የምትገጣጠሙት። እና በዚህ ጉዳት በዚህ ሁኔታ ውስጥ ያለፋችሁ ሰዎች ካላችሁ ልንገራችሁ፣ እግዚአብሔር ከእናንተ ጋር ነው። የድሮ ትርጉም እንደዚህ ነው የሚለው፣ 10 ጊዜ ቀያየረ፣ ተለወጠብኝ፣ ፊቱን ቀያየረብኝ ይልና ነገር ግን የአባቶች አምላክ እግዚአብሔር ከኔ ጋር ነው ይላል። በዚህ ቃል እንድትጽናኑ ይሁን የአገሬ ልጆች። እንዲጎዳችሁ ሆኖም አሳልፎ እግዚአብሔር አይሰጣችሁም። ክብር ለእግዚአብሔር ይሁንለት። ይህንን ሼር በማድረግ በማጋራት ለብዙዎች እንዲደርስ አድርጉ። ከዚህ ቀደም እንዳደረጋችሁት ሁሉ አብራችሁ አገልግሉ። ወዳችኋለሁ። ብሩካን ናችሁ።